ከዚህ ቀደም 2 ወይም 3 ታሪክ አዘል ቪዲዮዎችን አቅርቤ ነበር። እናም ብዙዎች እንደተጠቀማችሁበት ተስፋ አድርጋለሁ። በዛሬው ቪዲዮ ደግሞ በድጋሚ ታሪክ ሆኖ ነገር ግን እኔ ለመጀመሪያ ጊዜ ሳነበው ፈጣሪ ምስክሬ ነው አንድ ደረጃ እይታዬን ከፍ አድርጎት ነበር። እናም ለብዙዎችም ይቺ ታሪክ በጣም እንደምትጠቅም እና የጥያቄዎቻችሁን ሙሉን ባይሆን አንዲቷን ትቀርፋለች ብዬ ያቀረብኩት ሐሳብ ነው። ይህ ታሪክ እንዴት ያስተምረናል መሰላችሁ? አንደኛ ከሌሎች ክፉ ነገርን ከማየታችን በፊት እኛን ማጣራት። ሁለተኛ ጀጅ በየትኛውም አጋጣሚ እንዳናደርግ። ምክንያቱም ጀጅ አደረገን ማለት የሰውየው ጉድፍነት አይደለም፣ ዋናው ነገር ያንተ ጉዳይ ነው። ምክንያቱም ጀጅ የሚያደርግ ሰው እሱ ራሱ በብርሃን ዓለም የሚኖር ሰው አለመሆኑን ያሳያል። አንድን ሰው ጀጅ አደረክ ማለት አንተ ጋር ጉድፍ አለ ማለት ነው። ስለዚህ ይህ ታሪክ በፍጹም ፍርድ እንዳንሰጥ ያደርገናል። ሶስተኛ የህይወታችን ዋና ጉዳይ እይታ መሆኑን ያሳየናል። ምክንያቱም ስለ ሌሎች ሰዎች የባህሪም ሆነ የተግባር መቆሸሽ ከማውራታችን በፊት ያንን ነገር ያየንበት የእይታ መነጽራችን ንጹህ መሆኑን ማረጋገጥ አለብን። ብቻ ብዙ አልይዛችሁ፣ ታሪኩን ሰምታችሁ አይታችሁ ራሳችሁ ወስኑ እላለሁ። ቪዲዮን ሲጨርሱ አስተማሪ ሆኖ ካገኛችሁት ለጓደኞቻችሁ ወይም ለቤተሰቦቻችሁ ሼር አድርጉላቸው። ቀጥታ ወደ ቪዲዮ እንሂድ። አዲስ የተጋቡ ጥንዶች የበፊት መኖሪያቸውን ይለቁና ሌላ ሰፈር ተከራይተው መኖር ይጀምራሉ። አዲሱ ቤታቸው በገቡ ማግስት ጠዋት ላይ ቁጭ ብለው ቁርሳቸውን በመብላት ላይ ሳሉ ሚስትየው በመስኮቱ መስታወት በኩል ውጭውን ስትመለከት አንዲት የጎረቤት ሴት ልብስ አጥባ ስታሰጣ አየች። ከዚያም ፊቷን ቅጭም አድርጋ ወደ ባሏ ዞረችና ውዴ፣ ልጅቷ ልብስ ማጠቡን አልቻለችበትም መሰለኝ፣ ምንም ሳይጸዳ እስከ ቆሻሻው ነው ያሰጣችው አለችው። ባሏ ግን ምንም አልመለስላትም። ፈገግ ብሎ ብቻ በዝምታ አለፈ። የጎረቤቷ ልጅ ሁሌ ዘውትር ጠዋት እየተነሳች የቤተሰቦቿን ቤት ታጸዳና ልብስ አጥባ ታሰጣለች። አዲሶቹ ሙሽሮችም ለቁርስ በተቀመጡበት ቦታ ሆነው በመስኮታቸው መስታወት በኩል ይህን የዘውትር የጎረቤታቸውን ስራን ያያሉ። ሚስትየውም ሁሌም ያሰጣችው ልብስ ዛሬም አልጸዳም የሚለውን ትችቷን ለባሏ ትነግረዋለች። ባልዮም የሚጸድ ፈገግታ ፈገግ እያለ በዝምታ አልፋታል። አዲሱ ቤታቸው በገቡ በወራቸው ጠዋት ላይ እንደተለመደው ቁርሳቸውን ሲበሉ ሚስትየው በመደነቅና በመደሰት ወደ ባሏ ዙራ ውዴ ተመልከትና ጎረቤታችን ዛሬ ጎብዛለች፣ ልብስ የማጠብ ልምድ አካበተች መሰለኝ፣ ዛሬ ልብሶቹን ጽድት አድርጋ ነው አጥባ ያሰጣችው አለችው በደስታ እየተፍለቀለቀች። ዛሬ ግን ባልዮ ዝም አላለም። የሚጸድ ፈገግታውን እያሳያት ዛሬ እኮ በሌሊት ተነስቼ የቤታችንን መስኮት መስታወቶቹን አጸዳሁት አላት። ለካ እስከ ዛሬ ሚስትየው በጎረቤቷ ላይ የምታቀርበው ትችት ልክ አልነበረም። በእውነትም ጎረቤቷ የሚታሰጣው ልብስ ያልጸዳ ሆኖ ሳይሆን ሚስትየው አሻግራ የምታይበት የመስኮታቸው መስታወት ያልጸዳ በመሆኑ ነበር ልብሱን ቆሻሻ አስመስሎ ያሳያል። እና ምን ለማለት ነው? ቅድም እንዳልኩት ቪዲዮን ሲጀምር ሌሎች ሰዎችን ስናይ የምናየው ነገር በምናይበት መነጽር ንጹህነት ይወሰናል እንደማለት ነው። ስለ ሌሎች ሰዎች የባህሪም ሆነ የተግባር መቆሸሽ ከማውራታችን በፊት ያንን ነገር ያየንበት የእይታ መነጽራችን ንጹህ መሆኑን እናረጋግጥ። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። ከኔ ጋር መቀጠል የምትፈልጉ አዲስ የሆናችሁት ሰብስክራይብ በማድረግ አባል ይሁኑ። ነባሮች ደግሞ ላይክ ማድረጋችሁን በፍጹም እንዳትረሱ። በነገራችን ላይ ለድምጼ በጣም ይቅርታ፣ ጉንፋን ስለያዘኝ ነው። በሌላ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።